ለሁላችን ይሁን። ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? ሰላም ለዓለም ይሁን ብለን እንጀምራለን። ለምን ይመስላል ይሄ ዶሮ? ዶሮ ለሮል ነው። ሮል ልሰራ ነው ዛሬ። ደግሞ ሮል እንዴት መስራት እንዳለብን እናያለን። ያው ለማስተማር ሳይሆን እንዲቀመጥና ለቪዲዮ እንዲሆን ነው። ሁላችሁም እንደምትረዱ ተስፋ አደርጋለሁ። ሁላችሁም ሰላም ብያለሁ። አሁን ሮላችን ልንሰራ ስለሆነ ዝግጅታችን ግብአታችን ማወቅ አለብን። በቻለቀ ይሄው ዶሯችን ጨው ጨምሬያለሁ፣ ሽንኩርት ጨምሬበታለሁ ለማጠቢያ ማለት ነው። ሎሚ ጨምሬበታለሁ። ይሄው እንዳለ ከልም ጨምሬያለሁ። ከል ሁሉን ጨምሬ እሽት አድርጌ አጥበዋለሁ። ምክንያቱም ዝፍር ነው የሚሆን ከሸተተ ማለት ነው። እና እኛ ደግሞ በዶሮ አስተጣጠፍ አንደኛዎች ነን። በጥብጥብ አደርገዋለሁ። አሁን ድስታችን ግሏል። ዘይት እንጨምራለን። ለመቀቀል ስለሆነ ዶሮ ዘይት ባይበዛ ችግር የለም። ከዛ ሽንኩርት እንጨምራለን። እናቁላለዋለን። ባይቁላላው ችግር የለም። ምክንያቱም ለመቀቀል ነው ዶሮ። ለቅመማት ደግሞ እንዳሉ ቅመማት እናደርጋለን። ቅመማችን እንደተለመደው ከዚህ ጋር ቅመም አለ። ዋናው ራሱ እንዴት አድርጌ ላሳያችሁ? በእጅ ደግሞ ይሄ መህለኛው ቅመም ነው። ከዛ ደግሞ ማጃ አለ፣ ከሙን አለ፣ ፍሬሽ እንትን አለ፣ ድንብላል አለ፣ ከዛ ቶም አለ። ከዛ ደግሞ ፍልፍል አስዋድ፣ ኩርኩም፣ ይሄ ያልተፈጨ ባህራትን ጨመረ። እንደዚህ ከተጠበሰ ያቁላላል። ከዛ በግራችን ሰዓት አልወድም። ያው ዶሮ እንትን ለማለት ነው። ዶሮ ቀይ እንጀስልኩ ይዘፋል። ባንድ እናቁላላለን። ተነፈታለን ይበስላል ማለት ነው። አሁን ዶሮአችን በዚህ መልክ እንጀምራለን። ይሄ ዶሮአችን ይደርሳል። እናሰጣዋለን ማለት ነው። ይሄን አሁን እንትን ነው የምናደርገው እንዳል እንፈታታዋለን ማለት ነው። ጭቅጭቅ አድርገን እንፈታታና ሁለት አይነት ሮል ነው የምንሰራው። ሁሉንም እናያለን በሂደት። ሽንኩርታችን አቅርበናል። እየላጥን ነው። ወይኔ ሲያቃጥል የኢትዮጵያ ሽንኩርት ይመስላል። የእውነት ይሄውን ለሁለት ነው ከፋፍየዋለሁ ማለት ነው። አሁን መጥበሻችን ዘይት እናድርግ። ከሁለቱ መጥበሻ ላይ ዘይት እናደርጋለን። እዚህኛው ጨምረናል። እዚህኛው እንጨምርበት። አሁን ይሄኛውን ጨርሰናል ማለት ነው። ይሄ አንደኛው ነው። ሽንኩርቱ በደንብ ነው የሚጠበሰው። በደንብ ታያችሁ እንጂ ብራውን ነው አይደል? እና እናስገባ ቅመማችን እና አሁን ይሄኛው ምንድነው ልዩነቱ? እንትን አለው ስማቅ፣ ስማቅ ሁሉም ቅመሞች አሉ፣ ግን ደግሞ ስማቅ አለው እንጨምራለን። ከዛ ድብስ ረማንም አለ። ድብስ ረማ እንጨምራለን። ይሄ ማለት ነው ድብስ ረማ። ከዛ ማለት ነው እናቁላላለን። በደንብ ነው እንቁላለን። በደንብ እንቁላለን ማለት ነው። ከዛ ዶሮአችን ጨምራለን። ይሄ ዶሮ የተቀቀለው ዶሮ ቅድም ያያችሁ ይሄ ጨምራ። ለነገሩ ይሄ ስራ ራሱ ለኔ የመጀመሪያ ጊዜ ነው እንደዚህ ይሄን ስሰራ። እንትን በስልክ ላከችውና እንትን አልኩ ማለት ነው። ይሄ ደግሞ ለምን ደረቀ ብዬ ነበር። ለካ ሎሚ ረስቻለሁ። ሎሚ ይጨመርበታል። ግን ይሄ በጣም ቆንጆ ነው። ይወዱታል። ሳልሳ አለው። ሳልሳ ስላለው ይወዱታል መሰለኝ። አሞጥ ነው የሚሆነው። ሙር መስመቸም ሰሩ ነው እንጂ
ሽንኩርት ቤት መረሳት የለበትም፣ መጨመር አለበት። ይሄኛው ጨርሰናል ማለት ነው። ጨርሰናል። ከዚህኛው ደግሞ እንመጣለን። ይሄኛው ደግሞ ነጭ ሽንኩርት እንጨምራለን። ነጭ ሽንኩርት ጨምርና ከዛ ቅመም እንጨምራለን። ቅመም ጨምራለን። ከዛ መሽሩም እንጨምርበታለን። መሽሩም ከዛ ደግሞ ምንድነው ዱራ ማሽላ ዱራ ማሽላ እንደዚህ አሁን ዶሯችንን እናስገባለን ማለት ነው። አሁን ዶሯችንን ተቁላልቷል። ዶሮ ጨምረናል። ማሽላ ማለት ነው። ማሽላ፣ መሽሩም፣ ዶሮ እንዳለ ቅመማ። ከዛ ምን እንጨምራለን? ዶሮውን ቆይ ዶሮውን ከዛ ምን እንጨምራለን? ክሬም ከፈለጋችሁም ጅብን መጨመር ትችላላችሁ። ጅብን ክራፍት ራሱ። ከዛ ይሄን አያችሁ ታያችሁ። እዚህ ጋር እኮ መብራት የለም ግን እና ለመናገር ይሄ ክዝበራ ነው። ከትፌ ነው ቅዱስ እንትን ከትፌ ነው እንትን ላይ ያስቀመጥኩት። ተደፋላችሁ። ከትፌ ነው ከዘር ያስቀመጥኩት። ባለሙያ አትሉ። ከዛ ይሄን እንጠቀልላለን። አሁን ወደ መጠቅለላችን እንቀርባለን። ይሄኛውም ጨርሰናል። ይሄኛውንም ጨርሰናል። አሁን እንጠቀልልና ከዛ ከጠቀለልን በኋላ ፍሬዘር ይቀመጣል። ፍሬዘር ከተቀመጠ በኋላ እናወጣና በቫይረስ አድርገን ክሬም፣ ጅብን ክራፍት፣ እንደገና ፍልፍል አስዋድ፣ ምልህ፣ ጨው፣ ቆንዶ በርበሬ አድርገን በአንድ ላይ እናማስልና ሰንዬ ላይ እንደረደረው የለ እንትኑን ይሄ ሮሉን ከዛ ፍርን ውስጥ ማስገባት። በበላዩ ከፈለጋችሁ ስማቅ፣ ከፈለጋችሁ ጅብን፣ የፈለጋችሁትን ማድረግ። በቃ አሁን ስራችን አንድ ብለን ጀመርም ማለት ነው። እግዚአብሔር ይመስገን። አንድ እጄ ግን መስራት ነው ያደለም። ይሄ ቀብቻለሁ። ማስቲሽ ተቀብቷል። አሁን በቃ መጠቅለል ነው። እዚህ ጋር ለሮላችን በጣም ቆንጆ እንትን ነው ይሄ። አጅ ነው በጣም እንትን ቆንጆ ሊጥ ነው ይሄ። አያምረው? በጣም ነው የሚያምረው። በጣም ነው ደስ የሚለው። ታይት ሀምሳውን በጣም ደስ ይላል። ወይኔ ተጸውጽቆ እንደምትምለው አይደል? ተጸውጽቆስ ለምን ዝም አላችሁ ማሮች? ማጀውን ፈዲያ ላይ የማታጀውን ከተስዳት ገላዋ ማሬት ላይ ገላዋ መጣለብሽ ገላዋ የማታጀውን ገላዋ ከተስዳት ገላዋ የምዘጋው አለምየነነ ወዲያነነ 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 አለም ወዲያነነ ገላዋ ገላየዋ ገላዋ መጣለብሽ ገላዋ የማታጀውን ገላዋ ከተስዳት ገላዋ የምዘጋው የነነ ደማምዬ 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 ገላዋ ገላየዋ ገላዋ ገላየዋ ገላዋ መጣለብሽ ገላዋ የማታጀውን ከተስዳት ገላየዋ። ይሄ አሁን ማለት ነው። ይሄ እንትን ነው የሚሆነው። ይሄ እንዳለ ይሆናል በክሬም። አሁን ለምሳሌ አሁን ሰንዬ አለ አይደለ? ሰንዬ ቫይረስ ማለት ነው። ከዛ እናደርግና ፍርን ውስጥ እናስገባዋለን። ስናስገባው ግን ይሄኛው ዝም ብሎ ነው የሚገባ በደረቁ ማለት ነው። በሳልሳ ነው የሚገባ። ይሄኛው ግን እንትን አለው ክሬምና ቁንዶ በርበሬ፣ ጨው አድርገን ለውሰን ነው እናስገባበት ማለት ነው። መልካም ቀን ይሁንላችሁ። ሰናይ ቀን ይሁንላችሁ። ሁላችሁንም ወዳችኋለሁ፣ ክብራችኋለሁ። ባይ ባይ። ሮላችን ሰርተን ጨርሰናል። ወደ ዝግጅት ነው እንትን የምንለው ማለት ነው። የምንሄደው ወደ
ሊበላ ወደ ወደ ዝግጅቱ ማለት ነው። ይኸው ጨርሰናል፣ ሰርተን ጨርሰናል ማለት ነው። ይሄኛው እንደሞላ ይቀመጥ፣ እዚህኛው የተረፋለ ይሄንን እንስራ ማለት ነው። እዚህ ጋር ደረድራል ለእናንተ ለማሳየት ነው እንጂ ይሄ ትንሹ እንትን ትንሽ ቫይረስ ነው፣ ትልቅ አይደለም ቫይረሱ። ግን ለእናንተ ለምን አላሳያቸውም? እንደ እህቶችን ወንድሞችን ማሳየት ማብላት አለብኝ መጀመሪያ ከእናንተ ጋር። ከዛ ይሄው ጨው አለን፣ የጨውና ፍልፍል አስዋድ፣ ቁንዶ በርበሬ። ከዛ ምን ጨምርበታለን? ክሬም ታያቸው፣ ክሬም እንጨምርበታለን። እኮ ያንሳል እቃው፣ ይሄ ያንሳል በዚህኛው ላይ። ከዛ ደግሞ ጅብን ደግሞ ትንሽ እንጨምርበታለን። ጅብን ክራፍት ቆንጆ ነው። ጅብን ክራፍት እንጨምርበታለን። እዛ እንደዚህ እንቀላቀለዋለን። ለእናንተ ለማሳየት ነው እንጂ ግን ሁሌም እንደዚህ ነው። በቃ ያው ፍሬዘር ቢቀመጥም እንትን ይላል ማለት ነው። እንደዚህ እያደረግን እየሰራ ትሰጣለን ማለት ነው። እዛ ለእናንተ ነው እንጂ ብዙ አልፈልግም ዛሬ ማለት ነው። በጣም ትንሽ ነው ለማሳየት ነው። ግን አሁን ከዚህ ጋር ፍርን እናስገባዋለን። ይሄ ፍርን እናስገባና በበላዩ ከፈለግን ስማቅ፣ ከፈለግን ዝም ብለን፣ ከፈለግን ጅብን ማድረግ እንችላለን። ፍርናችን ውስጥ ማስገባት እንችላለን። የጓንት እኮ ቅጥል ነው የሚያደርገው። አይኔ ድርቅ ይላል። በበላይ ስማቅ ወይም ጅብን እንትን እንለዋለን ማለት ነው፣ እነሰንስበታለን። አሁን ብራውን ሆኗል፣ ማውጣት አለብን ማለት ነው። ስለዚህ አውጥተን እንደዚሁ ራሱ ማቅረብ እንችላለን። እንደዚሁ ማለት ነው። በጣም ያቃጥላል። አሁን ከፈለጋችሁ በበላዩ ማለት ነው ይሄን መጨመር ትችላላችሁ። ይሄን ጅብን፣ የቢዛ ጅብን ማለት ነው። አለዛ ደግሞ ስማቅ ደግሞ አለ። ስማቅ ማለት የተለያየ ስማቅ አለ፣ ግን ይሄ ነው ስማቅ። ይሄን ማለት ነው እንችላለን። እኛ ጋር ጅብኑ ብዙ ጊዜ አስፈላጊ አይደለም። ስማቅ ነው ሰነስበታለን። ትንሽዬ እንዳይበዛ፣ ሲበዛ ደግሞ ያረረ ነው የሚመስል። በጣም እንትን አሞጥታለሁ። አሁን ያዙ፣ ይሁን መብላት ነው ያለባችሁ። በአንድ እጄ አሁን እየበላችሁ በጣም ያማረ ቆንጆ ዶሮ ይታያል። ይሄ ይታያል። በጣም ቆንጆና ያማረ ነው ማለት ነው። የበላችሁ ያዙ። ባይ ባይ።